ስጋ በል እጽዋት ወይም ነፍሳት በል እጽዋት ተብለው የሚታወቁ ከሌሎች እጽዋት በተለየ መልኩ አልሚ ምግቦችን ለማግኘት ነፍሳትና ሌሎች ትንንሽ እንስሳትን የሚበሉ ናቸው። እነዚህ እጽዋት በአብዛኛው በናይትሮጅን ደሃ በሆኑ ረግረጋማ ወይም አሲዳማ አፈሮች ውስጥ ይገኛሉ። የስጋ በል እጽዋት እንዴት ይሰራሉ ወይም ደግሞ ስጋዎችን እንዴት ያድናሉ? የስጋ በል እጽዋት ነፍሳትን ለመያዝና ለማዋሃድ ልዩ ልዩ ዘዴዎችን ይጠቀማሉ። እነዚህ ዘዴዎች እንደየእጽዋቱ አይነት ይለያያሉ። የወጥመድ ዘዴዎቻቸው የጉድጓድ ወጥመድ፣ የበረራ ወጥመድ፣ የተጣባቂ ወጥመድ፣ የፊኛ ወጥመድ በመባል ይታወቃል። የጉድጓድ ወጥመድን ስንመለከት እንደ ኔፔንቴስ ያሉ እጽዋት ነፍሳትን የሚስብ ጣፋጭ ፈሳሽ የያዘ ጉድጓድ ይፈጥራሉ። ነፍሳቱ ወደ ጉድጓዱ ሲገቡ በፈሳሹ ተጣብቀው ይሰምጣሉ። የበረራ ወጥመድ እንደ ቬነስ ፍላትራይፕ ያሉ እጽዋት ነፍሳት ሲነኳቸው የሚዘጋ ሁለት ቅጠሎች አሏቸው። ነፍሳት ሲነኩት ወጥመድ ይዘጋል እና ነፍሳቱን ይይዛል። የተጣባቂ ወጥመድ እንደ ድሮሴራ ያሉ እጽዋት በቅጠሎቻቸው ላይ የሚጣበቅ ፈሳሽ አላቸው። ነፍሳቱ በፈሳሹ ተጣብቀው ሲቆዩ ይዋሃዳሉ። የፊኛ ወጥመድ እንደ ኡትሪኩላሪያ ያሉ የውሃ ውስጥ እጽዋት ትንንሽ የውሃ ውስጥ እንስሳትን የሚይዙ ፊኛ መሰል ወጥመዶች አሏቸው። የምግብ መፈጨት ነፍሳቱ ከተያዙ በኋላ እጽዋቶቹ ኢንዛይሞችን በመጠቀም ነፍሳቱን ያዋሃዳሉ። እጽዋቱ ከነፍሳቱ ናይትሮጅንና ሌሎች አልሚ ምግቦችን ያገኛሉ። የስጋ በል እጽዋት አይነቶችን ስንመለከት ቬነስ ፍላትራይፕ በጣም የታወቀው የስጋ በል እጽዋት ነው። ኔፔንቴስ ትላልቅ የጉድጓድ ወጥመዶች ያሉት ሞቃታማ ተክል ነው። ድሮሴራ በቅጠሎቹ ላይ የሚጣበቅ ፈሳሽ ያለው ትንሽዬ ተክል ነው። ኡትሪኩላሪያ የውሃ ውስጥ የስጋ በል ተክል ነው። ሳራሴኒያ ረጅም የጉድጓድ ወጥመዶች ያሉት የሰሜን አሜሪካ ተክል ነው። የስጋ በል እጽዋት ጠቀሜታ የስጋ በል እጽዋት በስነ ምህዳር ውስጥ ጠቃሚ ሚና ይጫወታሉ። ነፍሳትን በመቆጣጠር የአካባቢውን ሚዛን ለመጠበቅ ይረዳሉ። ለሳይንሳዊ ምርምር ጠቃሚ ናቸው። ለቤት ውስጥ ማስዋቢያነትም ያገለግላሉ። የስጋ በል እጽዋት አስደናቂና ልዩ የእጽዋት ቡድን ናቸው። የስጋ በል እጽዋት በእውነት አስደናቂና በተመሳሳይ ጊዜ አስደንጋጭ ናቸው። አንዳንድ አስደናቂና አስደንጋጭ እውነታዎችን እንመልከት። የሚገርም የማደን ዘዴዎች አሏቸው። የስጋ በል እጽዋት ነፍሳትንና ትናንሽ እንስሳትን ለመያዝና ለመፍጨት በጣም የተወሳሰቡና የተለያዩ ዘዴዎችን አዳብረዋል። ከሚጣበቁ ቅጠሎች እስከ ፈጣን ወጥመዶች ድረስ ያላቸው ዘዴዎችን በመጠቀም በጣም አስደናቂ ናቸው። የሚገርም መላመድ እነዚህ እጽዋት በአብዛኛው አልሚ ምግቦች በሌሉባቸው አካባቢዎች ውስጥ ይኖራሉ። ለምሳሌ ረግረጋማ ቦታዎች ነፍሳትን በመመገብ የሚያስፈልጋቸውን ንጥረ ነገሮች ያገኛሉ። የተለያዩ ዝርያዎች ከ600 በላይ የሚታወቁ የስጋ በል እጽዋት ዝርያዎች አሉ። እያንዳንዱ የራሱ የሆነ ልዩ የማደን ዘዴ አለው። አስደንጋጭ ሁኔታዎች አዳኞቻቸው ትልቅ ሊሆኑ ይችላሉ። አንዳንድ ትልልቅ የስጋ በል እጽዋት ትንንሽ አይጦችን፣ እንሽላሊቶችንና ሌላው ቀርቶ ትንንሽ ወፎችን ሊይዙ ይችላሉ። የምግብ መፈጨት ሂደት እነዚህ እጽዋት የያዙትን እንስሳት ለመፍጨት ኢንዛይሞችን ይጠቀማሉ። ልክ እንደ እንስሳት የምግብ መፈጨት ሂደት ማለት ነው። የአካባቢ ጥበቃ አስፈላጊነት ብዙ የስጋ በል እጽዋት በአደጋ ላይ ናቸው። በዋነኝነት መኖሪያቸው በመጥፋቱና በአካባቢ ብክለት ምክንያት ዝርያዎቻቸው እየጠፉ ይገኛሉ። በኢትዮጵያ የት አካባቢ ይገኛሉ? በኢትዮጵያ ውስጥ የስጋ በል እጽዋት መኖራቸው የሚያረጋግጥ በቂ ጥናት አልተደረገ። ነገር ግን እነዚህ እጽዋት በብዛት የሚገኙት ሞቃታማና ረግረጋማ አካባቢዎች ስለሆነ በኢትዮጵያም የኢትዮጵያ ደቡብ ምዕራብ የዝናብ ደኖች እንዲሁም ደግሞ የደቡብ ምስራቅ ረግረጋማ ቦታዎች አካባቢ ሊገኙ ይችላሉ ተብሎ ይታሰባል። በአጠቃላይ የስጋ በል እጽዋት በኢትዮጵያ ውስጥ መኖራቸውን ለማረጋገጥና ያሉትን ዝርያዎች ለመለየት ተጨማሪ ምርምር ያስፈልጋል። ስለዚህም በአካባቢያችሁ የስጋ በል እጽዋቶች ካሉ የት አካባቢ እንደሚገኙ ኮሜንት ሴክሽን ላይ አስቀምጡልን። የስጋ በል እጽዋት በአብዛኛው ለሰዎች ቀጥተኛ አደጋን አያስከትሉም። ሆኖም ጥቂት ጥንቃቄዎችን ማድረግ አለበት። ሰዎች ላይ የሚያደርሱት ጉዳት የቆዳ መቆጣት አንዳንድ የስጋ በል እጽዋት በቅጠሎቻቸው ላይ የሚያወጡት ፈሳሽ በቆዳ ላይ መቆጣት ሊያስከትል ይችላል። በተለይ ስሜታዊ ቆዳ ያላቸው ሰዎች ጥንቃቄ ማድረግ አለባቸው። የአለርጂ ምላሽ አልፎ አልፎ ሰዎች ለስጋ በል እጽዋት የአለርጂ ምላሽ ሊያሳዩ ይችላሉ። ይህ ምላሽ ከቀላል የቆዳ ሽፍታ እስከ ከባድ የመተንፈስ ችግር ሊደርስ ይችላል። ሆኖም ግን በአብዛኛው ለአደጋ የሚያጋልጡ አይደሉም። የስጋ በል እጽዋት ለሰዎች እጅግ አደገኛ የሚባሉ አይደሉም። ነፍሳትና ትንሽ እንስሳትን እንጂ ሰዎችን አይበሉም። ለሰዎች ልጆች ያላቸውን ጠቀሜታ እንመልከት። ተፈጥሯዊ ነፍሳት መቆጣጠሪያ የስጋ በል እጽዋት ነፍሳትን በመመገብ ቁጥራቸውን ለመቀነስ ይረዳሉ። ይህ በተለይ በአትክልት ስፍራዎችና በእርሻ መሬቶች ውስጥ ጠቃሚ ሊሆኑ ይችላሉ። እንዲሁም በቤታችሁ ውስጥ አይጥና ድመት ተወዳጅቶ ድመት አላደን ካላችሁ እነዚህን እጽዋቶች በመጠቀም አይጥ ማደን ይቻላል ማለት ነው። ስነ ምህዳራዊ ሚዛን እነዚህ እጽዋት በስነ ምህዳር ውስጥ ሚዛንን ለመጠበቅ ይረዳሉ። ነፍሳትን በመቆጣጠር ሌሎች እጽዋትና እንስሳት እንዲበለጽጉ ያደርጋሉ። ለጥናትና ምርምር የስጋ በል እጽዋት ለሳይንቲስቶችና ተመራማሪዎች ጠቃሚ የጥናት ርዕሰ ጉዳዮች ናቸው። የእነዚህን እጽዋት የማደን ዘዴዎችና የዝግመተ ለውጥ ሂደት ማጥናት ለተለያዩ የሳይንስ ዘርፎች ጠቃሚ መረጃዎችን ይሰጣል። ጌጣጌጥና የቤት ውስጥ ማስዋቢያ ብዙ ሰዎች የስጋ በል እጽዋትን በቤታቸው ውስጥ በአትክልት ስፍራቸው ውስጥ እንደ ጌጣጌጥ ይጠቀማሉ። እነዚህ እጽዋት ልዩና አስደናቂ መልክ ያላቸው በመሆኑ ለቤት ውስጥ ማስዋቢያነት ተወዳጅ ናቸው። መድኃኒት በአንዳንድ ባህሎች የስጋ በል እጽዋት ለተለያዩ የጤና ችግሮች እንደ መድኃኒት ያገለግላሉ። ነገር ግን እነዚህን እጽዋት እንደ መድኃኒት ከመጠቀም በፊት ሐኪምን ማማከር አስፈላጊ ነው። በአጠቃላይ የስጋ በል እጽዋት ለሰዎች ቀጥተኛ አደጋን ባያመጡም ጥንቃቄ ማድረግና ከአደገኛ ዝርያዎች መራቅ አስፈላጊ ነው። እነዚህ እጽዋት ለስነ ምህዳርና ለሰው ልጆች ብዙ ጠቀሜታ አላቸው።